እድል ስጪ ገባሽ? እኔ ልሞክር የምችለውን ነገር ልሞክር እንዴ እጅን አውርድልኝ አይደለም በጣም ግራ እያጋባኝ ነው በዚህ ልክ አይደለም አብርሃም በዚህ ልክ እያስመሰለ ለምን እንዳለ ግራ ገብቶኝ ነው መጀመሪያም ነግሬሃለሁ አንተ ስላለህ ነው እሷ በነፃነት ከኔ ጋር መሆን ያልቻለችው ገባህ አይደል ወይኔ ጉዴ ፈላ አንተ ዞር ብትልላት ወይ ደግሞ ከሀገር እንድንወጣ ነግረሽኛል አይደል ይሄም ከሀገር ይዣት እንደወጣ እንደፈለግሽ ምክንያቱም ለሳት ገባ እያስጨነካት ስለሆነ ከሀገር ይዘኝ ወጣ ምክንያቱም እዚህ ሆነ ካንተ ጋር ስሚ ካንተ ጋር በነፃነት መሆን የምችለው እዚህ አይደለም ብለሽኛል አይደል ሶ ሜዳ ያለብን ቦታ እንሄዳለን ነፃነቷን ይሄ አሁን ቆይ አይነካሽም ብለኸኝ አይደል ሄድከው ይኸው እሱ ሲያቅፈኝ ወይኔ ጉዴ ፈላ አብርሃም ስማኝ እኔ ከሱ ጋር ምንም ግንኙነት የለኝም አላውቀውም ሲጀመርም በቃ ከኔ ጋር ደስተኛ ስለሆነች አይደል ለምንድን ነው አሁን የነገርሽኝ የማትናገሪው በቃ ከሀገር ይዣት እንደወጣ ትፈልጋለች ምክንያቱም ሰላሟን እየነሳት ነው እያስጨነካት ነው አብርሃም ፈልገው አይደል የምታረገው ሰላም ፋሚሊዎች እንዴት ናችሁ ደህና ናችሁ እኛ ደህና ነን እግዚአብሔር ይመስገን ፋሚሊዎቼ ዛሬም እንግዲህ ተመልሰን መተናል ቤተሰብ ዛሬ ተመልሰን ስንመጣ አዲስ አበባ እንገኛለን ከዝዋይ ወደ አዲስ አበባ መተናል ዛሬ ያው እንግዲህ ቤተሰቦቼ ረፍት ማድረግም ብንፈልግ ረፍት ማድረግ አልቻልንም መዝናናት ብንፈልግም መዝናናት አልቻልንም ያው እንደምታዩት ነው ነገሮችና አሁን በጣም ትንሽ እየደበረኝ እየመጣ ነው ቤተሰብ ለምን በቃ ምንም ነገር ብንፈልግ በተለይ በኔ በኩል ደግሞ ብዙ ቻሌንጆች እየደረሱ ነው ያሉትና ለምን እንደሆነ አላቅም እንደዚህ እንደሚሆን እኔ ደስተኛ ስሆን እኔ ሰላም ስሆን ምናምን ሰው አይፈልግምና አስቡት ከዚህ ዝዋይ ማለት ፋሚሊዎች አጭር መንገድ አይደለምና የሁሉ መንገድ አቋርጣ መታሩታ የፈጠረችውን ነገር አይታችኋል ብዬ አስባለሁ ከዛም ባለፈ ዛሬ የመጣሁበት ደግሞ ሌላኛው ጉዳይ እኔ ነገሮች ግልጽ ሊሆንልኝ አልቻለም እኔና ሄርሜላን በዚህ ልክ ለማጣራት ለምን እየተሞከረ እንዳለ ማለት ነውና ምን ደግሞ ሌላ ሰማሁኝ ዳኒ በውስጥ መስመር አንዳንድ ነገሮች እየጻፈልኝ ነው ሄርሜላን አውቃታለሁ ከዚህ በፊት ግንኙነት አለን ወይንም እየተጻጻፍን ነው በምን አቀናብሮ ተቀናብሮ ይሁን እውነት ይሁን ምንም ማቆ ታሪክ የለምና ኢንስታግራም ያወሩበትን ምናምን ነገር ስክሪንሻት እያደረገ ወደኔ ይልከዋልና ይሄንን እውነት ይሁን አይሆን አላወኩኝም ሄርሜላን ቀጥሬያታለሁኝ ትመጣለች ከዛ እሱንም ጠርቼዋለሁ ዳኒንም ለምን እንደፈለገና ያለውን እውነታ ማወቅ ፈልጋለሁ ምንም ቢሆን ማለት ነውና እኔ ሄርሜላ ከዚህ በፊት ምንም ጓደኛ እንዳልነበራት ነው ማቀው በምንም አይነት መንገድ ማለት ነውና አሁን ደግሞ በሰላማዊ መንገድ አንዳንድ የተጻጻፉትን ምናልባት እዚህ ቪዲዮ ላይ አስቀምጥላችኋለሁኝና አንዳንድ ፋይሎችን ወደኔ እየላከልኝ ነበር ዳኒ ማለት ነው ኢንስታግራም ላይ አወሩ እንደነበረ ረጅም ጊዜ እንደሚተዋወቁና እኔ ላይ ሄርሜላ እያስመሰለች እንደሆነ አይነት ነገር ነው እየነገረኝ ያለው እና ይሄ ነገሩን በምን አይነት መንገድ መረዳት እንዳለብኝ አላቅም እውነት ነው ውሸት ነው እንዳለ የተጻፉት ነገር የተጻፈበት አለ ፕሮፋይሉን ሳይው የሄርሜላ ፕሮፋይል ነውና ሄርሜላ እውነት እኔን እየፎገረችኝ ነው ወይስ እሷ አቀናብሮት ነው ይሄን ነገር ያደረገው የሚለውን ነገር ትንሽ ግራ አጋብቶኛል እኔና እሷን ለማጣላትም ሊሆን ይችላል በእርግጥና ሄርሜላንም በጣም ተናድጄ ቅድም ማይሆን ቃላት ነው የተናገርኳት ደውዬ ማለት ነው እና እመጣለሁኝ ብላኛለች ትመጣለች አሁን ግን ነገሮች በጣም እየከበሩኝ እየመጡ ነውና በዚህ ልክ ለምን አስፈለገ እኔና እሷንም ለማጣላት ከሆነ ለምን አስፈለገ ሄርሜላም ደግሞ እውነት ተከዳኒ ጋር ተጣጥፈው ከነበረ በዚህ ልክ እኔን መዋሸቱ እኔን ማታለሉ ለምን አስፈለገ የሚሉትን ነገሮች ማወቅ ፈልጋለሁኝና በምን አይነት መንገድ ነገሮችን መረዳት እንዳለብኝ ያላቅም ቤተሰቦቼ አሁን በጣም እየደበረኝ ነው ያለውና አይታችኋል መዝናናትም ፈልጌ ማረፍት ማድረግ ፈልጌ አልቻልኩኝና ሄርሚ መታለች እንዴት ነህ? ደህና ነህ? አለ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እንደው ቆየሁብህ። እውነት ይቅርታ በጣም እንዴት ነህ? አለን እረፍት አደረግህ? አዎ አዎ ይሁን ደከመሃል? አይ ደከመኝ ሳይሆን ሄርሚ ቅድምም ያው ስላወራሁሽ ነገር ነው ላወራሽ የጠራሁሽ ማለት ነው በስልክ ያው ነገሩን ጀምሬልሻለሁና በአካል ላግኝህ ስላልሽኝ ነው የጠራሁሽ እና ምንድነው እየተፈጠረ ያለው እውነት ከዳኒ ጋር ከዚህ በፊት ተዋወቁ ነበር ነው ኢንስታግራም ላይ ላከልኝ ላሳይሽ ከዛ በፊት አንቺና እሱ ያወራችሁበት እንዳለ ምናምን ነገር አርጎ ነው
የላከልኝ ማለት ነው። እውነት ይሁን ውሸት አላውቅም። ይሄንን አንቺ ነሽ የምታውቂው። እኔ ከሱ በላይ አንቺን አምንሻለሁ። ለምን ብዙ ነገር እኔና አንቺን ለማጣላት እየተደረገ ያለ ነገሮች ስላሉ ሙሉ ለሙሉ እሱን አምኜው አይደለም። ግን ደግሞ አሁን እነዚህን እንትኖች አንብቢያቸው፣ ቴክስቶች ከሱ ጋር የተጻጻፍሽው ነው ምንድነው? ቅንብር ነው? ይሄንን እውነት ማወቅ ፈልጋለሁ። እንገባሽ? ለምን በዚህ ልክ ለምን መዋሸት አስፈለጋት? ለምን ዋሸችኝ ብዬ በጣም ተሰምቶኛል፣ እውነት ለመናገር ማለት ነው። ልክ አብርሃም፣ አሁን ይሄ እንዳለ ስክሪንሾት የምታየው ነገር ምንም ይስጀምርም ይሄን አካውንት አይደለም። ፎቶ ምናምን ከየት እንዳመጣው ነው ያላቅም። ይሄ እኮ አካውንት እንጂ ነው፣ ፕሮፋይሉን ይኸው፣ ስምሽንም ሁሉ ነገር አንቺ ነው። ይሄ ኤዲት ተደርጎ ይሆናል። የኔ ጽሁፍ አይደለም፣ እንደዚህ አልጻፍኩም እኔ። ከዛ ባለፈ ሲጀመር እኔ ከዚህ በፊት ነው አላውቀውም። እኔ ያቸው እንዳለ መረዳም በቢያቸው እንዳለ እና በጣም እኔ ለደበረኝ የመረኝ ነገሮች ማለት ነው። ይሄን ነው ይሄን ሄርሜን ነው የዋሸችኝ ነው ወይ ከኔ ጋር እያስመሰለች ነው እንድል ያደረገኝ ማለት ነው። ልክ ማለት ወሬውን ገና ስትጀምርልኝ በቃ የሆነ እኔ እናንተ ለማጣላት እየተጠቀሙ ያለበት መንገድ ስለሆነ ነው በአካል ላገኘክ ያልኩክ። ይሄም እንዳለ የምታሳየኝ ነገር ሲጀመርም አጥፋው። ምንም እኔ ከሱ ጋር ምንም ግንኙነት አልነበረኝም። ሲጀመር ከየትም ማውቀው ነገር የለም። እኔ እናንተ ለማጣላት የሚያደርጉት ነገር ነው። አብርሃም ለምን አትረዳም? ይሄ ፕሮፋይል ምናምን የሚያደርጉት ደግሞ ኤዲት ነው። ፎቶ የኔ ነው አውቃለሁ፣ ግን ደግሞ ጽሁፉስ ምናምን እኔ አልጻፍኩትም። እንደዚህ አይነት ጽሁፍ ከሱ ጋር ተጻጻፍኩም። አብርሽ እመነኝ እንዴ። እሱ ሲጀምር ላንተ ጥሩ ነገር ያስባል እንዴ? አውቆ ነው እንደዛ እያልክ ያለው። እኔ አታምነኝ ሄርሚና። ምንም ከዳኒ ጋር ግንኙነት የለኝም፣ አልነበረኝም፣ አይኖረኝም እስከ መጨረሻው ድረስ። እርግጠኛ ነሽ የተጻጻፋችሁት? እኔ አይደለሁም፣ አልተጻጻፍኩም። የኔ ጽሁፍ አይደለም ይሄ ሲጀመርም እኔ አልጻፍኩም። እንደዚህ እንኳን ግራ እየገባኝ መጣና ኢቭን ዞይ ስንሄድ ራሱ እኔ አልነግርሽም ብዬ ነው እንጂ ልንሄድ እንደሆነ ማነግሮት ነው ለሱ። እሺ አንቺ ካላወራሽው ከአንቺ ጋር እያወራችሁ ካልሆነ በምን ሊያውቅ ቻለ? ይሄንን ግራ አጋባኝ ትንሽ። እሱንም ነገሮችን እንዳምነው ያደረገኝ ዞይ ከመሄዳችን በፊት ነግሮኛል። ከሄርሚ ጋር ዞይ ልትሄዱ ነው አይደል ወይ አለኝ ማለት ነው። እሺ እሱ በምን አወቀ ታዲያ? እንዴ እኔ ሰው ነኝ እኮ አይደል እንዴ? ይሄንን በምን አወቀ? እኔ ካልተናገርኩኝ አንቺም ካልተናገርሽ በምንም አይነት መንገድ እሱ ምን መንፈስ አይደለም አይደል ሊያውቅ የሚችለው? እኔ የትም አላውቀውም ከዚህ አብርሃም። ሲጀመርም በአካልም ይሄን ያህል አይቼውም አላውቅም። አብርሃም ለምን አታምነኝም? እኔ ከሱ ጋር ምንም ግንኙነት የለኝም አልነበረኝም። ሲጀመር እኔ እናንተን ለማጣላት ነው ይሄ ሁሉ እየለፉ ያሉት። እየጻፈም ያለው ነገር እንደዛው እንዴ። እሱ እዛች ጋር ለሩታ እንደዛ እያደረገ ከዛ በኋላ ከኔ ጋር እንደዚህ ግንኙነት አለው። ከፈለክ እሱ ላውራውና እንጠይቀው። እሺ ኩን ጠይቀዋለን። አሁን እሱ እየመጣ ነው። ቆየ ከደወልኩለት አሁን ስንት ሰዓት ነው? አሁን ትንሽ ቆይቶ ይመጣል። ግን ደግሞ ሄርሚ ምን አለ መሰለሽ፣ እኔ ከሱ በላይ አንቺን ነው እማምንሽ። እኔ ወይ እሱን አምኜው ምናምን ነገር አይደለም እውነት ለመናገር ማለት ነውና ግን የሆነ ያለው ነገር ደግሞ ሳይ እንዴ ግራ ገባኝ። እሺ በምን አወቀ አሁን ወይ መሄዳችንን ያንንም ነገር ትንሽ ግራ አጋባኝና ለዛ ነው በጣም ይቅርታ። እሺ እመነኝ፣ ቢያንስ እመነኝ። በቃ ማለት ምን እንደምልክ አላውቅም፣ ግን በእውነት በጣም እኔ እናንተ ለማጣላት እያደረጉት ያሉት ጥረት ነው። ምክንያቱም እኔ ላይ ምንም ክፍተት ሊያገኙብኝ አልቻሉም። አሁን ዳኒ እናንቺን አጣልቶ ምን ይጠቀማል? ምን ይጠቀማል? እኔ አላውቅም፣ ግን ከሱ ጋር ምንም ግንኙነት የለኝም፣ ከማንም ጋር ምንም ግንኙነት አልነበረኝም እያልኩ እኮ ነው። አብርሽ ለምን አታምነኝም? ሄርሚ እሺ እኔ አሁን ይምጣና ያለውን ነገር በደንብ እንጠይቀዋለን፣ እሱም ቢሆን ማለት ነው። ግን ደግሞ እንጠይቀዋለን። እሺ እኔ በምንም አይነት መንገድ ምንም ነገር ሊፈጠር ይችላል። እኔን ግን በምንም አይነት መንገድ እንድትዋሽኝም ምንም እንድትይኝ አልፈልግም። ገባሽ? ከትክክለኛውን እውነታ ነው እንድትነግሪኝ የምፈልገው። ለምን ነገ ላይ ከሰውም ጋር ሊያጋጭ ይችላል እንደዚህ አይነት ነገሮች ማለት ነው። እና እውነትም እኔና አንቺን ለማጣላት ሆን ተብሎ የተደረገ ነገር ከሆነ ለምን አስፈለገ ይሄ ሁሉ ነገር? ያው መጥቷል፣ እሱም እንጠይቀዋለን። እንዴት ናችሁ? ሰላም ነው አሉት። እሺ እሺ፣ በዚህ መንገድ መሆን ትችላለህ? ይቅርታ፣ በዚህ ጋር ምን ተፈልኩስ እኮ ዳኒ፣ በራስፍቃድና በዚህ መንገድ ሁሉና እናውራ። ላውራህ ነው የጠራሁት አይደለ? በዛ ጋር ብሆን ነው እኔ ደስ የሚለኝ። ካንተ ጎን መሆን አልፈልግም፣ ከሷ ጎን መሆን ግን ደስ ይላል። እሺ ዳኒ፣ ቆይ እኔ ልጠይቀው እንጂ አይደለሽም ወይ? በጣም እየተፈታተነኝ ነው። ቆይ እኔ እጠይቀዋለሁ፣ ችግር የለውም። ሄርሚ ወይ እኔነት ፈልገች ቆይ ፈለገን እኔ የጠራነህ አይደለ? በመጀመሪያ ደረጃ እኔ ዳኒ ካንተ ጋር እንደዚህ አይነት ሰጣ ገባ ውስጥም ምን ውስጥም መግባት አልፈልግም።
እኔ እንደማንኛውም ሰው እንደማንኛውም ወንድ አከብራለሁኝ። ከዛ ባለፈ ግን ጠልቀ ህይወቴ ላይ እንድትመጣም እንድትገባም በምንም አይነት መንገድ አልፈልግም። ገባክ? ከዚህ በፊት ብዙ ነገሮች ተፈጥረው ይቅርታ ተባብለን ሰላም ፈጥረን አልፈናቸዋል፣ ሁሉንም ነገሮች ማለት ነው። አሁን ዛሬ ላይ ከሩታ ጋርም ይሆንክ ይሁን አላቅም፣ ከሷ ጋር ተመሳጥራችሁም ይሁን ከሩታ ጋር እኔ ላይ አንዳንድ ነገሮችን ለመፍጠር እየሞከራችሁ ነው ያላችሁት። ይሄ ሁሉ ነገር ደግሞ ለምን አስፈለገ? ሲቀጥል ሩታ በዚህ 2-3 ቀን ራሱ በአንድ ወደ እኔ የተገለበጠችበት ምክንያት ካንተ ጋር የሆኑ ነገሮችን ብታወራ ነው እንጂ ሳታወራ ከራሷ ይሄንን ነገር ልታመጣው እንደማትችል 100% እኔ እርግጠኛ ነኝ። ስለዚህ ምናልባት ማይሆን መስመር ላይ ነው ያለው። ይሄንንም ልነግርህ እፈልጋለሁ። ከዛ ባለፈ በዚህ 2 ቀን ስክሪንሾት እየላክልኝ ነበር ከሄርሜላ ጋር እንደምታወራ እንደምትግባቡ ምናምን። ሌላው ዝዋይ ከመሄዳችን በፊት ልንሄድ እንደሆነ ልትሄዱ ነው ምናምን ብለህ ቴክስት አድርገህልኛል። እነዚህንስ ነገር በምን አወቅ? ሲቀጥል ይኸው እሷ እያለች ያለችው እኔ ከሱ ጋር አውርቼ አላውቅም ነው እያለች ያለችው። ስለዚህ ምንድነው ታዲያ የፈለገው ከኛ? ስክሪንሾቱን ዳኒ ኬት ነው ያመጣው? ለምንድን ነው እንደዚህ የምትሆነው? ማለት በዚህ ልክ የሰውን ህይወት ለማበላሸት በዚህ ልክ አይከብድህም? እኔ ከአብርሃም ጋር ከአርል ካንተ ጋር ስለ ቦርቅም አይመለከትም። እንደዚህ አትሆን። እንዳንቺ የሚያሳስበው ያንቺ ነገር የሚያሳስበው እንደኔ አይኖርም። ለምን አብርሃም እያስመሰለ ነው? እኔና አንቺ ብዙ ጊዜ አውርተናል፣ ሁሌ እንዳወራን ነው። እና ደግሞ ሲቀጥልም ደግሞ ማለት ነው ቡታጅራ ማን ነው ይሄ የነበራላችሁት ዝዋይ እንደምትሄዱ ምንም ነገር ካንቺ ጋር ነው ያወሩት። ሌላ ከማን ጋር ላወራ እችላለሁ? እኔ ራሴ ለራሴ ባንቺ አካውንት ገብቼ ልጽፍ አልችልም አይደል? አይኖ እሱን ትፈሪዋለሽ ምናምን እሱ ጋር ስትሆኚ ነገሮችን እኔ ደብቅልሽ እኮ አድርገሽ ጠይቀሽኛል። ግን ልጠይቅልሽ የምችለውን ያክል ድረስ ሄጃለሁ። ግን ከዚህ በላይ አልችልም። ገባሽ? በነፃነት አውሪ፣ በነፃነት ንገሪ። ደግሞ ምንድነው ፊትሽ የሆነ ይደበርሽ ምናምን ይመስላል። ስለኔ ፊት መደበር ይሄው ከአብርሃም ጋር በመሀላችን ስለገባ ነው የደበረኝ። ገባህ? እኔ ካንተ ጋር ምንም ቴክስትን ተጻጽፌ ማላቅም። ከዚህ በፊት ግንኙነት አልነበረንም፣ እስከ ወደፊቱም አይኖረንም። ዳኒ ለምንድን ነው እሱ እንደማፈቅረው እንደማወደው እያወቅህ ነው አይደል? በዚህ ልክ እንደዚህ የምትሆነው? እኔ እናንተ አውርተንስ ተገናኝተንስ እናውቃለን? እንደምትወጂው አላውቅም ኤርሚ። እና እኔ አንተን ነው የምወደው። እኔም አውቃ ያንን ነው አብርሃም። ገባሽ አይደለ? ወይኔ ጉዴ ፈላ። ለምን እንደምትፈሪው የፈለግሽው ነገር ለምን በነፃነት አትናገሪም? እሱ ስላለ ምን የሚያስፈራሽ ነገር አለ? ለምን ስለምን ያለው አጠገብሽ እኔ ያለው አጠገብሽ የፈለግሽው ነገር በነፃነት ማለት ትችያለሽ። ገባሽ? እኔ ያለሁልሽ። በቃ መሄድ እንዳልፈለግሽም እኮ ነግረሽኛል፣ ግን ግዴታ ስላስገደደሽ ነው አይደል? እንደዚህ ዝዋ ሄድሽው እንጂ በራሴ ፍላጎት ነው እኔ ነኝ ይዤው ልሂድ ያልኩት ዳኒ። ከዛ ባለፈ ኢንስታግራም ላይም ቴሌግራም ላይም ምንም አውርተንም አናውቅም። ፎሎ እንኳን አላደረኩም። እሱ ስለጠየቀኝ ነው የሚሄደው ነው ዝዋ ያልሽኝ። ገባሽ አይደል? ወይኔ ጉዴ ፈላ። አብርሃም ዝም በለው። እኔ እናንተን ለማጣላት ከእሱ ከሩታ ጋር ጽፈውበት የተገናኙበት ነገር ነው። ገባ? አንተ ሩታን ስትመልሳት በቃ በሄርሜላ በዚህ በኩል ሰት ለማግኘት ነው እንጂ ምንም እኔ ከሱ ጋር ግንኙነትም የለኝም። እንደዚህ እንደሚለውም አይነት ቅርበትም የለንም። ሄርሜያ አትወሻ ደሰይልም ሆነት ስሜ ሄርሜላ ነው። ሄርሚያ አትበለኝ። ሄርሚዬ ነው የምልሽ። ለምንድን ነው ሌላ ጊዜ ሳወራሽ ወይ ስጽፍልሽ ሄርሚዬ ስልሽ ደስ ይልሻል? ዛሬ እሱ ስላለ ግን ሄርሜላ እንድልሽ ፈልግሽ። ለምን እንደዛ ፈልግሽ? ለምን እንደዛ መሆን አስፈልግሽ? እኔ ሄርሜላ አይደለሁም፣ ሌላ ሰው ከሌላ ሰው ጋር ይሆናል እያወራህ ያለኸው። ሄርሚዬ እኔ አቅሻለሁ። ገባሽ አይደል? ከማንም በላይ እኔ አንቺን አቅሻለሁ። በምንድን ነው ምን አገናኝታችሁ? ምን ተዋውቃችሁ? መች ምን በአካል እንኳን አግኝተሽ ታውቂያለሽ? አላውቅም። ከኔ ሌላ አግኝተሽ ታውቂያለሽ? አላውቅም። እርግጠኛ ነሽ? ማርያም በይ። ማርያምን አግኝቼ አላውቅም። ኧረ እባክሽ እንዴ! ወይኔ በኢየሱስ ስም። የውሸትም አይነት አለው፣ የውሸትም ገደብ አለው። ገባሽ አይደል? አንቺ መስመርን በጣም እያለፍሽ። ይሄ ሁሉ እኔና አብርሃምን ለማጣላት ምን ትጠቀማለህ? ለምንድን ነው አንቺና አብርሃምን ማጣላት? ሲጀመር ካፈልግም ከሱ ጋር ሙሉ ስሜ ማን ነው? ሄርሚዬ ነኝ እናት። እኔ የማውቀው ሄርሚ እንደሆንሽ ብቻ ነው የማውቀው። ሌላ ስለ ስምሽ የማውቀው ነገር የለኝም። ገባሽ? እኔ የምጠራሽ ሄርሚ እያልኩኝ ነው። እስከ አባትሽ መጥራት አይጠበቅብኝም። ከፈለግሽም ልጠራ እችላለሁ። ለማንኛውም ግን ምን መሰለሽ ዋናው ነገር አብርሃምን ስታገኛት ተሳቀቂ። አብርሃምን ስላገኘሽው እኔ የምረብሽሽ ምናምን አይነት ከሆነ ችግር የለውም። ግን አንቺ ነፃነት ኖሮሽ እንድታወሪ፣ ነፃነት ኖሮሽ ከኔ ጋር እንድትሆኚ ወይም ደግሞ ነፃነት ኖሮሽ እንድትጽፊልኝ እንድትደውይልኝ ስለምፈልግ ነው። ገባሽ? አስገድዶ ዝዋይ ድረስ መውሰድ አይችልም አይደለም ማለት ጥያቄ እኔ መቼም ልነግረው አልችልም። ታውቂያለሽ ዝዋይ መሄዳችንን እሺ በምን አወቀ? እኔ አላውቅም አብርሃም። በምን ነው ጉዴ ፈላ። እኔ አላውቅም። እያሰቡበት እያስጨነቃት ነው። እያስጨነቀኝ አይደለም። ይኸውልህ ስማኝ፣ እኔ እናንተን በምን መንገድ ሳትነካው ገባሽ? በምን መንገድ እኔ እናንተን በምን መንገድ ለያችሁ በሚል ነው እንጂ እኔ በቃ ወይኔ ጉዴ ፈላ። አይዞሽ ወይኔ በጣም ተጨነቅሽ። ስሚኝ ኤርሚ፣ ስሚኝ ይኸውልሽ አንዴ አትደገፊ። ገባሽ? አያገባህም። መንካትም ምንም የፈለገችውን ነገር መሆን ትችላለች እኔ ላይ ተረዳኸኝ? የፈለገችውን ነገር የመሆን መብት አላት። አንተ ልከለክላት አትችልም።
በነገራችን ላይ የተረዳሁት ነገር ምንድነው ኤርሚ ከምትስቂው በላይ ስታኮርፊ ቆንጆ ነሽ። ገባሽ? እንደዚህ ተከዘሽ የሰው ህይወት እያስጨነቅኩ ነው ስለ ቁንጅና የምታወራው? እኔ እንጃ እንደዚህ ቆንጆ መሆንሽን አላውቅም እስከዛሬ ድረስ እኮ። ማድረግ ትችላለህ፣ ግን ይሄ እየዋሸሁ ያለውን ነገር ቢያንስ ንገርልኝ። ገባህ? ላጣው ፈልገው ሰው አይደለም እሱ። እያደነኩ ብቻ አይደለም ማጣት አልፈልግም ማለት ነው። እኔ ስለምታወሪኝ ደስተኛ ነኝ። ገባሽ አይደለ? እንዳንቺ አይነት ቆንጆ ልታወራኝም ከጎኔ እንድትሆን መፈልግ ነበር። እሱ አሪፍ አጋጣሚ ነው ለኔ ሆነል። ፍላጎትህ ይሄ ነው አይደል? ኤርሚስ በደምብ ተቆጭ በደንብ የሆነ ተኮሳተሪ ምናምን እየቀለደ ነው። ዳኒ የሚባለው ልጅ እየቀለደ ነው ሲጀመርም ማለት ነው። ዳኒ የሚባለው ልጅ አበይ እንደምታወሪኝ ዳኒ እያሻውሪ ለምን ዳኒ የሚባለው ልጅ ነሽ ልታረቂ ገባሽ? ኤርሚ እስቲ አንዴ ተኮሳተሪ አብርሃም ምን ተሰማክ? ተኮሳተሪ እስኪ ገባሽ? ስትኮሳተሪ ግራ ይገባኝ ነው ያለው ገባሽ? እሱን አቁመህ እንደዚህ መናገር አትችልም። እሺ አውቆ ነው እንደዚህ አክት እያደረገ ያለው ኖ ኤርሚኒ ከምታወሪኝ ከምትጽፊልኝ በላይ ደግሞ ዛሬ በአካል ሳይሽና ደግሞ እንደዚህ በደንብ ስታወሪ ደግሞ ይበልጥ ቆንጆናሽ ሳይ ገባሽ? ኧረ በቃ ዳኒ በእናትህ አሁን ስለ ውበት ምናምን እንድናወራ አይደለም የጠራሁት ዳኒ፣ ያለውን ሪያሊቲውን ነገር እንድትነግረኝ ነው የጠራሁት። እንዳንቺ አይነት ቆንጆ ማለት ነው እንዳንቺ አይነት ቆንጆ የምትገባው ለኔ ነው ገባሽ? አንዴ አንተ ሁሉም ጋር ነህ እንዴ? አማ ይሄ መሰለ መልክ ይዘሽ ጠይቀው። እውነት ትናንትና ከትናንት ወዲያ ከሩታ ጋር እያልካን ነበር እንዴ? ሩታ ከጎኗ ነኝ ምናምን ስትላል ነበር እንዴ? ዛሬ ደግሞ ምን ታገኛ? ሰዓት በጣም አማረች ገባሽ? ዛሬ ደግሞ በቃ አምሮብሽ ነው የመጣሽው። አንድ ጥያቄ ልጠይቅህ። ሩታን ትናንትና የሁሉ ነገር ስትላት ነበር እንዴ? አንተ ያማረን ሁሉ የምታገኝ ነው እንዴ የሚመስልህ? ሄርሜላን እኮ ወደ አግኝቻታለሁ። ማገኝ ለምን ይመስለኛል? ኦሬዲ ሁሉ አማረሽ ገበያ አታውጧት አሉ። ያማታል እንዴ? በእግዚአብሔር ኤርሚ የኔ እናት ስሚኝ፣ ይኸውልሽ አዳምጪ። ኧረ የኔ እናት በላይ ማታውቃውን ማትግባባውን ከዚህ በፊት ማታውቃውን ሰው የኔ እናት ምናምን ስትል ለምን ኤርሚ ስታወሪኝ እንደዚህ ነው እንደምታወሪኝ? ዝዋይ መሄድ ካልፈለግሽ እኔ ጋር መምጣት ትችይ ነበረ። አስጨንቆ እንዲወስድሽ ማድረግ አትችይም ነበረ። እሱ ምንም አላስጨነቀኝም። እየሰማኸኝ ከሆነ ዳኒ እምወደው እማከብረው እማፈቅረው ሰው ነው። ከሱ ጋር እንድትለያየኝም አልፈልግም። ካንተ ጋር ምንም ግንኙነት እየለያየሁሽ አይደለም። እየለያየኸኝ ነው። በጣም ውሸት እየዋሸህ ከሱ ጋር ለመለያየት እየሞከርክ ነው። አብርሃም በደንብ ስማኝ። ይሄ ሰው ሁለት ሰው ነው እዚች ጋር እየሆነ ያለው። እኔን ተረዳኝ። በእውነት እኔ እናንተ መሀል ውስጥ ለመግባት ነው እንጂ ምንም እኔ ከሱ ጋር የነበረኝ ግንኙነት የለም። እሺ ወይ አንዴ እሱ ዞር ብሎ እናውራ። እኔና አንቺ አይ ነው እሱ ስላለ ነው እንደዚህ እያወራሽኝ ያለሽ። እሱ ስላለ ነው የፈራሽው። እሱ ስላለ ነው የምትጨነቂው። ገባሽ? እሱ በሌለበት እኔና አንቺ ነው ተማመኑ። ጥላዬ ልትሄድ ነው ለሱ። እኔ እኮ የመጣሁም ከዚህ በፊት እንዴ ኤርሚ እንዴት ነው አላውቅም ብለሽ የምትከጂው? ኮንፊደንስ እንዲያወራ ይችላል። ማታውቂው ከሆነ ሁኔታው እኔም ግራ እያጋባኝ ነው። አብርሃም እንደሚያውቀኝ ሰው ነው ሆኖ ወቅት እያደረገ ያለው፣ ግን ይሄ ሁሉ ማስመሰል ነው። እናንተ ለምን ላይ ነው? ለምን አታምነኝም? ስሚኝ፣ እኔ ያለው በቃ አትፍሪ፣ ሳፈሪ የፈለግሽውን ነገር ተናገሪ። በቃ እኔ ያለው አንዴ እዚህ ጋር ኤርሚ፣ እንዴት ነው በዚህ ልክ ማስመሰል የምትችለው? አዳምጪ፣ ተቀጣጥና እንደሆነ አውራ። የሰማይ ነው አተንካት ኤርሚ፣ ሳትነካት አውራት። ማውራትም ከፈለክ እዛው ቆመ ማውራት ትችላለህ። አንተ ስላለህ እኮ ነው አሁን እሷ እየተሸማቀቀች ያለችው እንጂ በደንብ አክፋይ ምናምን የምታወራልኝ። ተው በእናትህ ጥላኸኝ አትሂድ። ወይኔ ጉዴ ፈላ። ከሱ ጋር ምንም የማወራው ነገር የለም። ምንም ነገር የለንም። ከኔ ጋር የምታወሪው ብዙ ነገር አለ። ገባሽ አይደለ? ምንድነው የማወራው? እስካሁን ስትጽፊልኝ ወይ ስታወሪኝ የነበሩት ነገሮች በሙሉ በነጻት ተሳስተ እንዳይሆን ሌላ ሄርሜላ ይሆናል። በደንብ አንብበው ኢንስታግራም ስሟል እንዴ ልኬለታለሁ እኮ ፎቶሽም ስክሪንሻቱም እኮ ኢንስታግራሙም እኮ የራስሽ ነው ሄርሜ። እንዴት ነው የሌላ ሰው ሊሆን የሚችለው? ዳኒ በዚህ ልክ ሰውን ለማጣላት በዚህ ልክ እንዴት ሰው ለማጣላት አይከብድህም? ስሚኝ ኤርሚ፣ የፈለግሽውን ነገር በነጻነት ከኔ ጋር ማውራት ትችያለሽ። ገባሽ አይደለ? ትናንትና እንደምትጽፊልኝ ትናንትና እንደምታወሪኝ አሁን ለምንድነው በአካል የማታወሪኝ ኤርሚ? ስሚኝ ኤርሚ፣ ምን ላይ ነው እናንተ ተሳስተን ስሚኝ፣ እኔ አላውቅም። አብርሃም እንደሚለኝ አላውቅም። እዚሁ ለሆነና አውሪው ሳትነካት አውራት። እየሰማኝ ነው። እዚህ ጋር ሆነ ቆመ በስነ ስርዓት አውራት። ይኸው ብቻችንን ምንም የምናወራው ነገር የለም እኮ ኖ እኔ መኖሬ ምናልባት የፈጠረው ነገር ካለ ይኸው አውሪ። የደበኩ ነገር እኮ የለም አብርሃም። እዚህ ጋር ሆነ አይነካሽም ሄርሚ አለሁኝ እኮ አርቅሽም። ይኸው እዚህ ጋር እዚህ ጋር ዛሬ ደግሞ መልካም ነው። እኔ የምልህ ወይ ስለ ቁንጅና ችግር የለውም ማለት አንተ ባትነግረኝም ቆንጆ ነኝ አውቃለሁ፣ ግን አሁን እንድታደንቀኝ ምናምን አይደለም የምፈልገው። አብርሃም የምወደው የማከብረው የማፈቅረው ሰው ነው። ገባክ? ለህይወት የሚያስፈልገኝ ሰው ነው። ለምንድን ነው እንደዚህ የምትሆነው? ኤርሚ አትወጂው ማለት አላውቅህም እኮ አታውቀኝም እኮ። ለምን በዚህ ልክ ማስመሰል ትችልበታለህ? በጣም ለምንድን አንቺን አንድ ይማወራ አንቺ አልነበርሽ እንደምትጽፊልኝ? ስሚኝ ኤርሚ፣ ከፈለግሽ ከሀገር እንውጣ፣ ከፈለግሽ የሆነ ቦታ ልውሰድሽ። ገባሽ? እዚህ ነፃነትሽ የሚነሳሽ ከሆነ ከሀገር ወጥተን የሆነ ቦታ ላይ መኖር እንችላለን። ገባሽ? በነፃነት ከኔ ጋር መሆን ትችያለሽ። ገባሽ? አይኖ እዚህ ጋር ስላለ ወይ ፊት ለፊት ስለቆመ ምናምን ነው እንደዚህ የምታስቢው። ገባሽ? በዚህ ልክ የሚያስጨንቅሽ ከሆነ ከሀገር እንውጣ፣ ብቻ መሄድ ያለብን ቦታ እንሂድ። ገባሽ? ከሱ መራቅ ከፈለግሽ ዳንኤል፣ እስካሁን ራሱ ያቆላመጥኩት ስትሰርቻለሁ።
ዳንኤል በሰላም ነው እንደዚህ እየሆንክ ያለው? አይገርም? እኔ በጣም በእውነት በጣም ሰውን ማከብር ሰው ነኝ። በዚህ ልክም ዝም ብዬ እያወራሁክ ያለሁት መስመሬን እያለፍክ ነው። ከዚህ በፊት አንተዋወቅም፣ ስሜንም እያጠፋህ ነው። እንተዋወቅ ገባ? ታውቂኛለሽ እንጂ ለምን እንደማታውቂ የምታስመስዩ? ስሚኝ ኤርሚ፣ ማን ነው አትንካኝሽ? ማን ነው ከማን ጋር ተነጋግረህ ነው በዚህ ልክ እኔን ከሱ ህይወት ለማስጣት ከሩታ ጋር ተመካክረህ ነው? ከማንም ጋር ተመካክራችሁ ነው? ኖ እኔ ላንቺ ስለማስብልሽ ነው። እሱን ለመጉዳት በዚህ ልክ ስቴፕ መሄድ እንደ ወንድ ልጅ አያሳዝንህም? እሱስ እኔ አንቺን ለመጠበቅ ነው ይሄን እያደረግኩ ያለሁት። ገባሽ አይደለ? በቃ ልብሽ የሚልሽ እንድታዳምጪ እፈልጋለሁ። ልብሽ የሚለው አብርሃምን አይደለም አውቃለሁ። ልብ የሚለው አብርሃምን ነው። አብርሃምን አይደለም የሚለው ስላስገደድሽ ነው። ገባሽ? ወይ ጉዴ ፈላ። እሺ አንድ ድል ስጪኝ፣ እኔ የምችለውን ነገር ላድርግ። ገባሽ? አንቺን ከሀገር ይዤ መውጣትም ካለብኝ ከሀገር ይዤ ልውጣ። ምክንያቱም እዚህ መሆንሽ እሱ ነፃነትሽ የሚነሳሽ ከሆነ እኔ ከሀገር ይዤሽ ልውጣ። መች ተዋውቀን መች ተግባብተን ነው ከሀገርስ የምንወጣው እንዴ? ኤርሚዬ ለምንድነው እንደዚህ የምትሆኚ? ስሚኝ፣ ተረጋጊ፣ አዳምጪኝ። ማድረግ የምችላቸው ነገሮች በሙሉ አድርጋለሁ ለአንቺ ስል። ገባሽ? ይኸውልሽ እንደውም ከምትስቂው ከምታረጊያቸው ነገሮች መሀል ይሄ ነገር ነው ደስ የሚለው። ይሄ ነገርሽ ያምራል። እሺ ኤርሚዬ እድል ስጪኝ። ገባሽ? እኔ ልሞክር፣ የምችለውን ነገር ልሞክር። እንዴ ዳኒ፣ እሺ ከማስቀየም እጅን አውርድልኝ። አይደለም በጣም ግራ እያጋባኝ ነው በዚህ ልክ አይደለም አብርሃም፣ በዚህ ልክ እያስመሰለ ለምን እንዳለ ግራ ገብቶኝ ነው። መጀመሪያም ነግሬሃለሁ፣ አንተ ስላለህ ነው እሷ በነፃነት ከኔ ጋር መሆን ያልቻለችው። ገባህ አይደል? ወይኔ ጉዴ ፈላ። አንተ ዞር ብትልላት ወይ ደግሞ ከሀገር እንድንወጣ ነግረሽኛል አይደል? በህይወቷ ሰላም ስለነሳት ገባህ? እያስጨነካት ስለሆነ ከሀገር ይዘኝ ውጣ። ምክንያቱም እዚህ ሆኜ ካንተ ጋር ስሚ፣ ካንተ ጋር በነፃነት መሆን የምችለው እዚህ አይደለም ብለሽኛል አይደል? ሶ መሄድ ያለብን ቦታ እንሄዳለን። ነፃነቷን አይነካሽም ብለኸኝ አይደል? ሄድከው ይኸው እሱ ሲያቅፈኝ አስጠፋኝ። ወይኔ ጉዴ ፈላ። አብርሃም ስማኝ፣ እኔ ከሱ ጋር ምንም ግንኙነት የለኝም፣ አላውቀውም ሲጀመርም። በቃ ከኔ ጋር ደስተኛ ስለሆነች አይደል? ለምንድን ነው አሁን የነገርሽኝ የማትናገሪው? በቃ ከሀገር ይዣት እንደወጣ ትፈልጋለች። ምክንያቱም ሰላሟን እየነሳት ነው፣ እያስጨነካት ነው። አብርሃም ፈልገው አይደል የምታረገው? ስማኛ እንዴ እሱ ነው እኮ ያቀፈኝ። ከዛ በኋላ ማለት ነው ዲስሪስፔክት ላደርገው አልፈለኩም። ገባ? ግራ ገብቶኛል በጣም ጭንቅላት ይይተው ነው። ዝም ያልሽው ኤርሚ፣ ለምን ነው ዲስሪስፔክት ልታደርገኝ ሳይሆን ስለምትወጂኝና ስለምታስቢልኝ ነው። ይሄን መቼ አውቄ መቼ ተግባብቼክ እንዴ? ዳኒ እሱ ሲመጣ ደግሞ አሁን የምትቀየሩ ኤርሚ፣ እንዴ ቅድም እያልሽኝ የነበረውን ነገር ለምን አትይም? እሱ እዚህ ጋር ሳይኖር የነበረውን እንዴ ምንም እያልኩት አልነበረም። ምንም እያልኩት አልነበረም። እኔ አብርሃምን እወደዋለሁ፣ አፈቅረዋለሁ። ለምንድን ነው እንደዚህ መሀላችን ስለመግባት የምትሞክረው ነበር እያልኩት የነበረው። አብርሃም ተወጣ። ከዚህ በላይ እንድታስጨንቃት አልፈልግም። ገባ? አንተን ስትይ የምትሳቀቅበት፣ አንተን ስትይ እንደዚህ የምትሆንበት ምክንያት የለም። በጣም እየተወኑ ነው አብርሃም። ስማኝ፣ ምንም አይደለም። ምንም እየተወንኩ አይደለም። ገባሽ አይደል? ያለሽን ስሜት አውቀዋለሁ። ነን ያለሽን ስሜት ገባሽ? አሁን አብርሃም ሲመጣ አይደለም እንደዚህ አይነት የምትሆኚው። ማድረገው ነገር ጠፋብኝ፣ ግራ ገባኝ እኮ። ስማኝ፣ ከሀገር ይዣት እንደወጣ እየጠየቀችኝ ነው። ገባ? እንኳን ጠይቅ። ከሀገር ይዣት እንደወጣ እያስጨነካት ነው። ፈልጋ አይደለም ካንተ ጋር የምትሆነው። እኔ አንቺ እናውራ እኔ አንቺ እናውራ። ኤርሚ ልቀቀኝ፣ አትንካኝ። ማንኛውም ጊዜ ነው ያለው። እሺ በፊት ነው እየወሰድካት ያለው